ሃይ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላም ናችሁ ብዬ ተስፋ አደርጋለሁኝ። ጸጉሬ ታጥቤ ወጥቻለሁ። አሁን ዛሬ ፕሮዳክት ሪቪው ነው የምናደርገው። ላሳያችሁ ፕሮዳክት Jamaican Black Castor Oil Strengthens and Restore Leave-In Conditioner ነው። ይሄንን ከዚህ በፊት ሞክሬው አውቃለሁ። ረጅም ጊዜ ነው ግን ሞክሬው አውቃለሁ። አዲስ የምንሞክረው ዛሬ ከርሊንግ ጄል ነው። ጄል የከርሊንግ ጄል ብዙ አላደርግም ግን አሁን ሳመር ስለሆነና ሂዩሚዲቲ ስላለው ጸጉሬ ቶሎ ፍሪዝ ይሆናልና ከርሉ ይበተናል። ለዛ ይሄኛው አሪፍ ነው መሰለኝ። ሶል ሞክረውና አሳያችኋለሁ። ጸጉሬን አሁን ታጥቤ ወጣሁት። ገና እንትን ነው የዛን ያህል እርጥብ ያለ አይደለም ደረቅም አይደለም ግን ለከርል ሲሆን በደንብ ድርቅ ማለት አለበት። በደንብ እርጥብ ማለት በደንብ መርጠብ አለበት ሞይስቸር ሎክ እንዲያደርግ ማለት ነው። ሲቀጥል ዲፋይን ለማድረግም ይቀላል። መጀመሪያ ማድረገው እንደዚህ ሴክሽን አድርገዋለሁ። ውሃ እናርሳለን። ይሄንን ወር ሙሉን ጸጉሬን እየተተኮስኩት ነበርና ከርል አላደረኩትም። እያሰብኩኝ ነበር ሆፕፉሊ የከርሉን ፓተርን አያጠፋውም ግን መጀመሪያ ያደረኩትኝ ካስክ ነበር። ስለዚህ ካስክ ደግሞ ስለሚጠቀለል የዛን ያህል ዳሜጅ አድርጓል ብዬ አላስብም። እናያለን። በደንብ እንደድሮ ከርል መሆን ይቻላል አይቻልም ይገው። ሁሌም ምንም አይነት ፕሮዳክት ከማድረጌ በፊት ሜክ ሹር መሆነው በደንብ ተፍታቷል፣ የተያያዘ ነገር የለውም። እንደዛ ካልሆነ ሁሉም ጋር ፕሮዳክቱ እንደምትፈልጉት አይዳረስላችሁም። ፕሮዳክት ይሄንን የሚያክል ነው ማደርገው። ከዚህ በፊት ብዙ ቪዲዮዎች ላይ አሳይቻችኋለሁ። የምጠቀመው ቴክኒክ ሁለት አይነት ነው። አንደኛው እንደዚሁ በራሱ ከርል ማድረግ፣ አንደኛው ደግሞ እየነጣጠሉ አንድ በአንድ ከርል ማድረግ ነው። ብዙ ጊዜ የማደርገው ይሄንን ነው። ሌላውን ቪዲዮ ማየት እንዴት አድርጌ ደግሞ በደንብ እንዲታይ ከርል እንዲቆይላችሁ ወይም ዲፋይን የሆነ ከርል እንዲሆን ደግሞ ማወቅ የምትፈልጉ ከሆነ ሌላ ቪዲዮ አለ። እሱን እዚህ ጋር አደርግላችኋለሁ። ከዛ ክራንች አሁን ትንሽዬ ጄሉን አደርገዋለሁ። በጣም ትንሽዬ ነው የማደርገው፣ ብዙ አላደርግም ምክንያቱም ሆልድ እንዲያደርገው ብቻ ነው። ይሄኛው ጄል አሁን ጸጉር ለማስያዝ ምናምን እንትን አይልም፣ አይሰራም። ለከርል ሆልድ ለማድረግ ነው። ብዙ አይ ቲንክ አበዛውበት ይመስለኝ። ብዙ ጊዜ የማደርገው አንድ ከጨረስኩኝ በኋላ አንድ ላይ ነው ጄሉን እንደዚህ ማደርገው እንጂ ነጣጥቄ እንደዚህ አድርጌ አላውቅም። ግን ሌትስ ትራይ ኢት እንደዚህ አድርጌ ጄሉ ሆልድ ያደርጋል አያረግም የሚለው ማለት ነው። ከዚህ በፊት የትኛው ቪዲዮ ላይ እንደሆነ እርግጠኛ ባልሆንም ከርል ነበረ ጸጉሬ ግን አሁን በጣም ብዙ ሰዓት አድርጌበት ተበላሽቷልና ከርል አይሆንም ብላችሁ ጠይቃችሁኝ ነበረ። ከርል ሳይሆን ሲቀር ወይ ሂት ዳሜጅ ኖሮት የናቹራል ከርል ቴክስቸሩን አጥቶ ምናምን ከሆነ ጥሩ ማድረግ ያለባችሁ ነገር ብዬ ማምነው መጀመሪያ ዳሜጅ የሆነውን ፓርት አንዴ ሙሉ ለሙሉ ባይሆን ቀስ እያላችሁ ትሪም እያደረጋችሁ እየቆረጣችሁ ማውጣት። ምክንያቱም አንዴ ዳሜጅ ከሆነ በኋላ ሪቴን ለማድረግ ወይ እሱን ለመመለስ ከዛ አዲስ የሚወጡትንም ዳሜጅ ያደርግባችኋልና ይሰባበራል ልክ ጫፍ ላይ ሲሆን ማለት ነው። ከቆረጣችሁት ግን ወይም ደግሞ ዳሜጅ የሆነው ጸጉራችሁ ለስ ከሆነ የዛን ያህል አያስቸግራችሁም ድጋሚ ለማምጣት ነው። ምክንያቱም ከስር የሚወጣው ጸጉራችሁ ሁሌም ትክክለኛ መጀመሪያ የነበረው ናቹራል ጸጉራችሁ ነው። የፈለገ ብትተኮሱት ኢቨን አርመ ብትቀቡት ምን ብትሉት ከስር ያለው ጸጉራችሁ የሚወጣው የራሱ ነው። ለዛ ነው ከስር ያለው የተተኮሰ የሚመስለው፣ ከላይ ያለው ደግሞ የከረደለው ወይ ደግሞ ኖርማል ናቹራል ጸጉራችሁ ያለውን ቴክስቸር የሚይዘው ማለት ነው። ስለዚህ ትሪም አድርጉት። ከዛም በኋላ ደግሞ ጸጉራችሁ እንደዛ ሆኖ ስታዩት ምናልባት ከርሉም ስለማያምር ላታደርጉት ትችላላችሁ። ግን ደጋግማችሁ ስታደርጉት ከርል ራሱ ጸጉራችሁ ፓተርኑን እያያዘ ይመጣልና አንዴ አድርጋችሁት ምናምን ከርል ላይሆንላችሁ ይችላል። ግን ቢያንስ ወይ ሁለት ወር ዝም ብላችሁ ከርል ብቻ በማድረግ ብትተውት ወደ ኖርማል ጸጉራችሁ ይመለሳል። ሌላ የምትጠቀሟቸውን ፕሮዳክቶች እንዳለ ለከርል ጸጉር እንዲሆን አድርጋችሁ ቀይሩት። ነጮች የሚሰራ ወይ ደግሞ ስትሬት ሄር ላላቸው ሰዎች የሚሰራ የጸጉር ፕሮዳክቶችን ለከርል ስታደርጉት የዛን በተለይ ዳሜጅ ለሆነ ማለት ነው የዛን ያህል አይመልስላችሁም እና በተቻላችሁ መጠን የምትጠቀሙትንም ቅባትም ይሁን ሻምፖ፣ ኮንዲሽነር፣ ትሪትመንቱም ሁሉንም ነገር በተቻላችሁ መጠን ለከርሊ ጸጉር ተብሎ የሚደረግ ብታደርጉበት የበለጠ ለውጥ ታመጣላችሁ ያስባለን። ሞክሩትና ለሚኖር ሌላ ቪዲዮ አለ በደንብ እንዲቴል
ማድረግ ያለባችሁ ማድረግ የሌለባችሁ ብዬ የሰራሁት ቪዲዮ አለ። እሱ ላይ ደግሞ ሞር በደንብ ያብራራላችኋል አለ። እሱን ዲስክሪፕሽን ላይ ያደርግላችሁና ገብታችሁት ኢዚ ናቸው ስቴፖቹ የራሳችንን ናቹራል ጸጉር ለመመለስ ማለት ነው። ኦኬ አሁን አድርጌበታለሁ። ከዛም በኋላ ትንሽ ጄል ጸጉራችሁ በደንብ ውሃ እንዳለው እንደራሰ እርግጠኛ ሁኑ። ካለ ስታደርጉት ከደረቀ ፕሮዳክት አይዝም ቶሎ። ፕሮዳክቱን ስታደርጉ በደንብ እርግጠኛ ሁኑ በቂ ለያዛችሁ ሴክሽን በደንብ በቂ እንደሆነ ማለት ነው። የምታውቁበት መንገድ ኢቨን እጃችሁ ላይ ትርፍ ይኖራል ስታደርጉ ማለት ነው። ትንሽ ግን ካደረጉኝ እዛው ጸጉሬ ላይ ነው እንትን የሚለው ማለት ነው። ሶ ሜክ ሹር በደንብ እንዲህ ስትጨምቁት ሰሞቹ አላቅም ለክ ድምጽ አለው እና እንደዛ እንዲሆን አድርጉበት። ያኔ ታውቃላችሁ በደንብ ብዙ ፕሮዳክት እንዳለው ወይም ደግሞ በቂ ፕሮዳክት እንዳለው። ለምን ናቹራሊ የኔ ጸጉር ልካው እንደታጠብኩኝ ስተው እዚህ ጋር እንዳለው እንደምታዩት ነው የሚሆነው። ከላይ ፍሪዝ ነው የሚሆነው፣ ከላይ አይደለም ፍሪዝ ነው የሚሆነው እና በደንብ ፕሮዳክት ካላደረኩበት ወይ ሊቪንግ ኮንዲሽነር ከርሊንግ ክሪም አይነት ነገሮችን ካላደረኩበት አሁን እንዲሁ እንደታጠብኩት ጀስት ቅባት ተቀብቼ ብቻ ብታወው ከርል አይሆንም፣ ፍሪዝ ነው የሚሆነው እና በጣም የሆነ ቡፍ ያለ አይነት ጸጉር ነው የሚሆነው እንጂ ዲፋይን የሆነ ከርል እንደዚህ ዝም ብዬ ታጥቤ ስወጣ አይመጣም። እና ሜክ ሹር ፕሮዳክት እንደማድረጋችሁን የምታደርጉትን ፕሮዳክት ደግሞ ከእናንተ የጸጉር አይነት ጋር የሚስማማ እንደሆነ ማለት ነው። ያው ብዙ ነው ግን ኦኬ ለሁለት እንከፍለዋለን። ሌላው አዲስ ከዚህ ቲክቶክ አካውንት አለኝ ግን ከዚህ በፊት የነበረኝ ላይ በእንግሊዝኛ ነበር የምሰራው እና አሁን አዲስ ከፍቻለሁ በአማርኛ የምሰራበት ማለት ነው። እና እሱ ላይ በሳምንት ቢያንስ በትንሹ 2 ወይ 3 አስቤያለሁ ፖስት ለማድረግ እስካሁን እያደረኩኝ ነው። እና እዚህኛው ላይ በሳምንት አንዴ ስለሆነ የማደርገው ዩቲዩብ ላይ እንደዚህ አጫጭር የሆኑ የስኪን ኬር ሄር ኬር ሜካፕ ፕሮዳክቶችን ምናምን ማየት የምትፈልጉ ከሆነ ቲክቶክ ላይ ፔጅን እዚህ ጋር አደርግላችኋለሁ። ገና አዲስ ነው የከፈትኩት። ማየት የምትፈልጉ ከሆነ እዛ ላይ ግቡና ካምን ሳይ ሃይ። እንደዚህ ላይፍ ስታይል ኮንቴንት ምናምን ደግሞ ማየት የምትፈልጉ ከሆነ ኢንስታግራም ላይ እሱ ላይ ሞር አይ ቲንክ ስቶሪ ላይ አክቲቭ ነኝ ደን ፖስት ለማድረግ ግን እዛ ላይ እመጣለሁ። እዚህ ጋር አደርግላችኋለሁ ሁለቱንም። ይሄኛው አሁን ላይ እንደዚህ ሰብስቤ አንድ ላይ ጭምቅ ላደርገው ስል ምንም እንትን የለውም እና ያስታውቃል። ኢቨን ካርሉ የዛን ያህል በደንብ የተጠቀለለ አይደለም። ጄል ያደረኩበት ላይ ከዚህ በፊት ሞክሬ ያውቃለሁ ከርሊንግ ጄሎችን እና ብዙም የዛን ያህል ካርሉ እንዳይበተን አድርጎ አቆይቶልኝ አያውቅም። ይሄኛው እስካሁን ድረስ እርጥብ ስለሆነ ለማወቅ ትንሽ ይከብዳል። በተለይ ሳመር ላይ ወይም እንደዚህ ሙቀት ያለበት ሲሆን በጣም ቀላል ነው ክርድድ ለማለት ቶሎ ወይም ፍሪዝ ለመሆን በጣም እንትን ነው ቀላል ነው። ብርድ ላይ ሲሆን እንኳን ከርል ይሆናል ግን ንፋስ እስከሌለው ድረስ ከርሉ ዲፋይን ሆኖ ይቆያል፣ ይደርቃል እንጂ ሞይስቸራይዝድ አይሆንም። የዛን ያህል አየሩ ቀዝቃዛ ስለሚሆን ያደርቋል ጸጉራችንን። ጄልም ትንሽ ትንሽ ነው እያደረኩበት ያለሁት በጣም ሄቪ ሆኖ ወደታች እንዳያወርደውና ቮሊዩም እንዳያጣ ከርሉ ትንሽ ትንሽ ነው ማድረግበት። በጣም አብዝቼ አላደርግበት። እንደዚህ ሲሆን በደንብ አሪፍ አማውንት ፕሮዳክት አለው ማለት ነው። ይሄኛው በሮንግ ዳይሬክሽን አበጥረው ወባላሽው የሆነ በጣም ዲፋይን የሆነ ከዛ ደግሞ አሪፍ ቮሊዩም ያለው ከርል እንዲሆን ነው የምፈልገው። ስለዚህ በደንብ ይሄን ከፍ እንደዚህ ታደርጉት ከርሉ ስብስብ ብሎ ነው የሚዳርቀው ማለት ነው። እንዲወርድ ባለበት አይሆንም። እዚህ ዝቅልና አሪፍ ከርል የሚሆን ይመስላል። አሁን አንድ 10-15 ደቂቃ እንደዚህ ተውና ከዛም በኋላ በማድረቂያ ትንሽ አደርቀዋለሁ ማለት ነው። እንዳይበተን ትንሽ በራሱ ውሃው እንዲመጣው ስለፈለኩኝ ነው ቶሎ ማላደርቀው። ትንሽ ተውና ከዛ ደግሞ መጥቼ ዲፊውዝ እናደርገዋለን። ላደርቀው ነው
ሰው የምጠቀመው ይሄንን ነው ራመንተን ሄር ድራየር ነው ያለኝ ከዛም በኋላ ዲፊውዘሩን ከፊት ለፊት አደርጋለሁ ይሄኛው is very important ከርሊ ጸጉር ላላችሁ ሰዎች ይሄኛውን ካነሳችሁት ይሄ ወዲያው ነው የሚበትነው ካርሉንና ይሄኛው ግን ካርሉ እንዳይበተን አድርጎ ያደርቅላችኋል ማለት ነው ኤቭሪቲንግ አድርጌ በትክክል ሳደርቀው የተሳሳተ ነገር ካደረኩኝ ሙሉ ካርሉን ሊያበላሽ ይችላል ማለት ነው ስለዚህ እኔ ሳደርግ ማደርገው አንደኛ ዳይሬክትሊ ቀጥታ እንዳደረኩት ጸጉሬ ላይ አላደርገውም ትንሽ አርቄ አደርቀዋለሁ ከዛም በኋላ ነው ሞር እየደረቀ ሲመጣ ከላይ ማደርገው መጀመሪያ ይናለው እና ሚዲየም ሂት ላይ ነው ማደርገው ፉል ሂት አላደርገውም አሁን ዝቅ ብዬ እንደዚህ ትንሽ አድርቀዋለሁ ከዛ አሁን ጸጉሬን እንደዚህ ከፍ ያደረኩኝ ማድረግ እችላለሁ ማለት ነው የዛኔ ያህል በጣም እጥብ አይደለም ጆሮ ያሳምማል በጣም ትንሽ ብሬክ ወስድና ከዛ ደግሞ ድጋሚ ያደርቀዋለሁ አሁን አልደረቀም የዛኔ ያህል በጣምም ደግሞ እርጥብ አይደለም ግን ይቀራል በደንብ መድረቅ ሙሉ ለሙሉ ማለት ነው 45% ምናምን ደርቋል ማለት ይቻላል ግን ስቲል ሙሉ ሪዛልቱን ለማየት በደንብ ድርቅ ማለት አለበት ትንሽ ብሬክ ወስድና ድጋሚ ያደርቀዋለሁ ግን ስመጣ ሙሉ ለሙሉ ደርቆ ፋይናል ሪዛልቱን አሳያችኋለሁ እዚህ ጆሮአችሁ ላይ እንዳላችሁ ማለት ነው አሁን አድርቄው ጨርሻለሁ ከስር ያለው ሙሉ ለሙሉ በደንብ አልደረቀም ትንሽ ይቀራል ግን እሱ በየቀን በቀን እየደረቀ ሲመጣ ሞር ቮሊዩም ከፍ እንዲል ያደርገዋል ማለት ነው ለዛሬ ግን ሞር የምናየው ይሄ ካርሉ ዲፋይን የሆነ ፍሪዝ እንዳልሆነ ነው ፍሪዝ አይደለም በደንብ ዲፋይን የሆነ ካርል ነው የሆነው ያምራል ገና እንትን አላልኩትም አልሰለጠጥኩትም ምናምን የጄል ሲኖር ጸጉራችሁ ያለው ድርቀት አለ አይደለ ለዛ ምንም አልደረቀምና በጣም ነው የሚያምረው ካርሉ እና ካን ዌት ነገ ከነገ ወዲያ ደግሞ እየደረቀ ሞር ቮሊዩም እየኖረ ሲመጣ የበለጠ የሚያምር ካርል እየሆነ ነው የሚሄደው አይ ቲንክ ፕሮዳክቱ ይሄኛው ካርሊንግ ጄሉ የዛኔ ያህል ቲክ አይደለም ወይም ደግሞ የዛኔ ያህል ሄቪ አይደለም ጸጉራችን ላይ think ለዛም አወርዶም የዛኔ ያህል ቮሊዩሙን የጠበቀ ነው የሚሆነው because usually ወዲያው ካለ እንዳደረኩትኝ አሁን ሰዓታቶች ነው አይደል የዚህን ያህል እንደዚህ ትንሽ ከፍ አይልም እየቆየ ነው ሞር የሚለውና በዚች ሰዓት ውስጥ ይሄን ያህል ከሆነ አይ ቲንክ ከነገ ወዲያ ደግሞ የበለጠ ሞር ቮሊዩም ይኖራል እንዴት እንደሚሆን ነገ ከነገ ወዲያ ምናምን I'm sure ወይ ኢንስታግራም ላይ ወይ ቲክቶክ ላይ ፖስት አደርጋለሁ ማየት ከፈለጋችሁ ምን ያህል እንደሆነ ቮሊዩሙ የሚሆነው ወይ ካሉ እንዴት ዲፋይን እንደሚሆን እዛ ላይ ታያላችሁ አሆፕ ወዳችሁታል ይሄንን ቪዲዮ በሚቀጥለው በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ ቻው